ክርስቶስ የሰራዊት ጌታ የተባለው ኢየሱስ ክርስቶስ በኋላ ላይ ሰው ነው። ኢየሱስ ለምንድን ነው የሚገድል? ለምንድን ነው እንዴት ነው? እኔ አሁን አንተ መልስ ሰላም እኔ ይኸውልህ ሰላም እንዴት ናችሁ? ይኸውልህ ህፃናቶችም ይኸውልህ ልንገርህ አንዴ ዝም በል። ህፃናቶቹ ከሞቱም ራሱ እግዚአብሔር ምክንያት አለው። ምክንያቱ ምንድነው ካልከኝ እነዚህ ልጆች ወደዚህ ምድር ቢመጡና ቢያድጉ እዚህ ዝም በይ ልጨርስ። እኔ ነኝ የገባሁት። አንዴ ልጨርስ አረ ልጨርስ። እኔም ስራ አለኝ ልሄድ ነው። ይኸውልህ ህፃናቶቹን እግዚአብሔር ከገደለም ራሱ ምክንያት አለው። ምክንያቱ ምንድነው የምትለኝ ከሆነ በኋላ እነዚህ ልጆች ቢያድጉ የሀገር መጥፊያ ይሆናሉ፣ ለቤተሰብ መረን ይሆናሉ። ብዙ ምክንያት አለ። ስለማታውቁት ነገር ገብታችሁ ዝም ብላችሁ ከምትዘረዝሩ አባቶቻችንን አስፈቱ። ህፃናት የሚሞቱ ከሆነ እግዚአብሔር ለቤተሰብም መረን ሊሆን ይችላሉ፣ ለሀገር መረን ሊሆን ይችላሉ። በጊዜ ሲሰበስባቸው ነው ህፃናቶቹ የሚሞቱት እንጂ እግዚአብሔር ራሱ የፈጠረውን አካል። እሺ አንዴ ትፈቅዱልኝ? ህፃናቶችን ለምንድን ነው የሚገደሉት ታዲያ? እንደዛ ከሆነ ለምን የሚሰጠው እሱ አይደለም እንዴ? አንዴ ከይቅርታ ታዲያ ገደለኝ ነው ማለት ነው። በመጀመሪያ የኛ ልጆች በማታውቁት ቦታ እየመጣችሁ እዚህ አንደኛ አትከራከሩ፣ ሁለተኛ የኛ መጽሐፍ እንደሚነበበው አይደለም፣ ዝም ብለህ አንብበው እንደምታልፈው አይደለም። በውስጡ እያንዳንዷ ፊደላት እያንዳንዷ ተማለው አሁን እሺ ተማላት እኮ ዝም ብለው እየመጡ ነው የሚሰጠን አስተምሮ እንጂ ባነበብከው አይደለም። ጠቦት ቢልህ ጠቦት አይደለም። ጠቦት ማለት ጠቦት ቢልህ ጠቦት አይደለም። በግ ቢልህ በግ ራሱ አይደለም። በግ ቢልህ በግ አይደለም። በሬ ቢልህ በሬ አይደለም። በሬ አይደለም። ትርጉም አለው። እሺ ስለዚህ ዝም ብለህ ስለምታነበው ያነበብክ ስለምትሄደው አይደለም። እኛ መጽሐፍ በትርጉም እየተረጎመ ነው የሚነገረን። የራሱ አለው። ማንም ሰው የሚያነበው አይደለም። እንኳን አንተ ራስህ እኛ ራሳችን አንብበን የማናውቀው ነገር። ምክንያቱም እያንዳንዷ ፊደላት ትርጉም አላት። ገባ? በግ እንስሳ ከብት ቢልህ ከብት አይደለም። እግዚአብሔር የበጎች እረኛ ነው ማለት እኛ በጎች እረኛ ማለት ትርጉም አለው። የማታውቁ ክርስቲያኖች ደግሞ እየወጣችሁ እዚህ ጋር አትከራከሩ። ወንድና ጎበዝ እሱ ማወቅ ከፈለገ የሚያውቁ አባቶች ጋር ስንት አሉ። በስነ ስርዓት እንኳን የኛን መጽሐፍ የራሳቸውን እያበጠሩ የሚናገሩ። አትናገሩ፣ መርሳት እናንተ ለራሳችሁ ብቻ በቃ። ምክንያቱም አውጥቶ እሱ ይሄን ነገር መርጦ ያወጣው ምክንያት አለው። ትርጉም ነው የምፈልገው። የሚያውቁት አባቶች ጋር ሄዱ። እንደኔ አይነት ደካማ አንብ በቃ ሳይ ጎሽ ወዴ ትርጉም ካለው